በባለፈው ቪዲዮ በሳፋሪኮም ሲም እንዴት አድርገን ነፃ ኢንተርኔት መጠቀም እንችላለን ብላችሁ በጠይቃችሁ መሰረት እንዴት መጠቀም እንደምትችሉና አፕሊኬሽኑ እንዴት እንደምታወርዱት ዛሬ በዚህ ቪዲዮ አሳያችኋለሁ። ከዚህ በፊት ተጠቅማችሁ ማታውቁ ከሆነ ኮሜንት ላይ አንድ ቁጥርን አስቀምጡልኝ። በመጀመሪያ ወደ አፕሊኬሽኑ ከገባችሁ በኋላ ኔትወርክስ የሚለውን ማሳያችሁን ከነካችሁ በኋላ ወደ ላይ ስትሄዱ ሳፋሪኮም የሚል አማራጭ ታገኛላችሁ። እሱን ነክታችሁ ኔትወርኩን ሰሌክት ካረጋችሁ በኋላ የላይኛውን ራንደም ላይ አድርጋችሁ ስታርት ትሉታላችሁ። ከዛም በዚህ መልኩ አረንጓዴ ሲበራላችሁ ኮኔክት አድርጓል መስራት ጀምሯል ማለት ነው። ለምሳሌ ፌስቡክን ከፍቼ ላሳያችሁ። በምትመለከቱት መልኩ ኢንተርኔቱ ያለምንም መቆራረጥ እየሰራልኝ ነው። አሁን ደግሞ አፕሊኬሽኑን ከየት እንደምታገኙትና እንዴት እንደምታወርዱት ላሳያችሁ። በመጀመሪያ ወደ ስልካችሁ ፕሌይ ስቶር ከገባችሁ በኋላ ከላይ የሰርች በተኑ ነክታችሁ ኬላ ፕሮ ብላችሁ ሰርች ታደርጋላችሁ። መጀመሪያ የመጣላችሁን ወይም የማሳያችሁን አፕሊኬሽን ኢንስቶል ካደረጋችሁ በኋላ ወደ አፕሊኬሽኑ ትገባላችሁ። ከዛም ከላይ የሰርች በተኑን ነክታችሁ ሳፋሪኮም ብላችሁ ሰርች ታደርጋላችሁ። መጀመሪያ የመጣላችሁን ፎቶ ነክታችሁ ወደ ታች ስትሄዱ ኢንስቶል የሚል አማራጭ ታገኛላችሁ። እሱን ነክታችሁ አፕሊኬሽኑን ማውረድ ትችላላችሁ።